ደግሞ ህይወትን መቀጠል ካልተቻለ መኖር ግዴታ አለ። መኖር ግዴታችን ሁላችን። የሞተ ተጎዳ ብሎ ነገር የለም። ሁላችንም ነን የምንጎዳው፣ ሁላችንም ነን የምንጎዳው። አንዴ መተናል። የመጣንበትን ሳንጨርስ በራስ ፈቃድ በራስ ቀን መሄድ ማለት እፍርታምነት። የሚያስከፋን ጠፍቶ ተስፋ የሚያስቆርጠን ነገር አጥተን አይደለም እኮ የምንኖረው። መኖር ግዴታችን ስለሆነ ነው። አለበለዚያማ እፍርታምነት ነው። እፍርታምነት? አዎ እፍርታምነት ነው። ኑር እኔ እኖራለሁ ብሎ ጨዋታው ውስጥ ከገቡ በኋላ ጨዋታው ሲከብድ ወይ በግብ ሲመሩ በክፉ በደጉ ያልተለየውን ሰው ሁሉ ደጋፊ የራሱ ጉዳይ ነው ብሎ ከጨዋታ መውጣት እፍርታምነት። ህይወት ጨዋታ አይደለማ። አዎ ህይወት ጨዋታ አይደለም። ህይወት ሲፈልጉ የሚያቋርጡት ሲያሻ የሚቀጥሉት ጨዋታ አይደለም። ከፈጣሪ ጋር ከሰውም ጋር የሚገቡት ግዴታ አለበት። ራስን ማሰናበት ቀላል ቢመስልም በውስጡ ያለው ጭካኔና ፍርሃት ግን ሰብአዊ አይደለም። በእናት ጨክኑ፣ በእህት ወንድም ጨክኑ፣ በወዳጅ ዘመድ ጨክኑ። ከሁሉ በላይ በራስ በክቡር ሰውነት ላይ ጨክኖ ራስን ማጥፋት የፈሪ ድርጊት። አንቺም ፈሪ ነሽ።